ህይወት እኛ በፈለግነው ጊዜ አይደለም ምናገኘው እሱ በፈለገ ጊዜ ቀናችን ሲደርስ ነው የሚወስደን አሁንስ ባሪያን በሰላም ተሰናብቷል በትዕቢት ያረጀነውን በትህትና አድሰን እንበለው በጸብ በክርክር በመቃቃር በጎጠኝነት ያረጀነውን በፍቅር በመስማማት አድሰን እንበለው በቂም በበቀለኝነት ያረጀነውን በይቅርታ አድሰን እንበለው በኃጢአት በነው ስራ በርኩሰት ያረጀነውን በጽድቅ በቅድስና አድሰን እንበለው አርጅተናል እኮ ኃጢአት ያስረጃል ወገኖች ያረጋዊው የካህኑ የስምዖንስ እርጅና የእድሜ ነው እድሜ ጠግቦ ነው ያረጀው እሱ የኛ እርጅና እኮ የኃጢአት እኮ ነው የበደል እኮ ነው አርጅተናል ሕይወታችን ምን ይመስላል መታደስ አለብን የመታደስ ቀን ነው ወገኖቼ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ ይላል ሮሜ 12 ቁጥር 2 ጀምሮ በኃጢአት ያረጀው ሕይወታችን በንስሐ መታደስ አለበት አዲስ ልብ አዲስ መንፈስ ሊኖረን ይገባናል እስከ መቼ ድረስ አርጅተን እንመላለሳለን ኃጢአት አጉብጦናል ኃጢአት አድክሞናል አቅም አሳጥቶናል ካህኑ ስምዖን ጌታችንን ሲያየው ታደሰ ሲታቀፈው ታደሰ አይኖቼ በሰዎች ሁሉ ፊት ያዘጋጀውን ማዳንን አይተዋል አለ እኛም ማዳኑን በአይነ ስጋችን ብቻ ሳይሆን በአይነ ልቡናችን አይተን አስተውለን እንድንለወጥ እንድንድን እንድንቀደስ በቸርነቱ ይርዳን በሰላም አሰናብተኝ ውሰደኝ አለ ሞት ይናፈቃል በተለይ በዚህ ዘመን ወገኖቼ ያለነው መጨረሻ ዘመኗ ዜማ ላይ ነው ትንቢት የሚፈጸምበት ዘመን ነው ምሳሌ የሚደርስበት ዘመን ነው አይኖቻችን ክፉ ነው ያዩት ጆሮቻችን አስጨናቂ ነገር ነው የሚሰሙት አንዳንድ ጊዜ ጭንቅ ጥብብ ሲለን አጣብቂኙ ስንገባ ዙሪያው ገደል ሲሆንብን ማጣፈያው ሲያጥርብን በሞት ጥላ ስንከበብ ሰማይ በላያችን ላይ የተደፋብን ሲመስለን ቀኑ ሲጨልምብን ምን እንላለን ምነው ሞቼ ባረፍኩ ምነው ሞቼ በተገላገልኩ አሁን ምን ሚናፍቅ ነገር አለ እስቲ በዓለማችን ውስጥ ምንድነው ሚናፍቀው ነገር ምንድነው የሚያስደስተው ነገር ኢለት ኢለት የምንሰማው የሞት ዜና ነው የምንቆጥረው አስከሬን ነው በርስ በርስ ጦርነት እየተጨነቅን ነው በረሃብ በኑሮ ውድነት እየተሰቃየን ነው በገዛ ሀገራችን ስደተኞች ሆነን ወተን ለመግባት ስጋት ነው ፍርሃት ነው ድንጋጤ ነው በዚያ ወራት ይላል ሰዎች ሞትን ይፈልጋሉ ይላል አያገኙትም ይላል ሊሞቱ ይመኛሉ ይላል ሞትም ከነርሱ ይሸሻል ይላል ራዕይ ዮሐንስ ምዕራፍ 9 ቁጥር 6 ላይ ለካ አንዳንድ ጊዜ ሞትም ተፈልጎ አይገኝም ወዳጄ ቅድስተ ቅዱሳን ድንግል ማርያም ሆይ ሁለንተናሽ ውብ ነው አላት በአፋ በውስጥ በውጪ በውስጥ በስጋ በነፍስ በገቢር በድርጊት በስራ በነቢብ በቃል በንግግር በሐሌው በሐሳብ በመኞት ሁለንተናሽ ውብ ነው ነውርም የለብሽም አላት ነውር ኃጢአት የለባትም መርገመ ስጋ መርገመ ነፍስ የሌለባት በረከተ ስጋ በረከተ ነፍስን እያማለደች የምታሰጠን ናትና ክብርና ውዳሴ ለቅድስተ ቅዱሳን ለድንግል ማርያም ለወላዲተ አምላክ ይሁን የመንጻታቸው ወራት በተፈጸመ ጊዜ ሲል በሌሎቹ ሴቶች ልማድ ማምጣቱ ነው ስለዚህ እመቤታችን ልጇ ወዳጇ መድኃኔ ዓለም ኢየሱስ ክርስቶስን በአርባ ቀኑ ታቀፋው ወደ ቤተ መቅደስ ይዛው ገባች የታዘዘውን መስዋዕት ልታቀርብ ማለት ነው በእግዚአብሔር ፊት ልታቆመው የሚገርም ነው በጌታ ፊት ሊያቆሙት ይላል እሱ እኮ ራሱ የጌቶች ጌታ ነው የኃያላን ኃያል ነው
የአማልክት አምላክ ነው። የነገስታት ንጉስ ነው። በባህሪው ሞት የሌለበት በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉስ ነው። ግን የጌቶች ጌታ ነኝና ከሕግ በላይ ሆኜ ልመላለስ አላለም። ሕግ ሰጪ ነው። ራሱ ሕግ ነው። አስቀድሞ ለአባታችን ለአዳምና ለሰው ልጆች በሙሉ ሕገ ልቡናን የሰጠ አምላካችን እግዚአብሔር ነው። በሊቀ ነቢያት በሙሴ በኩል ሕገ ኦሪትን ለእስራኤል ዘሥጋ የሰጠ አምላካችን እግዚአብሔር ነው። ደግሞ ሕገ ወንጌልን የሰጠ ራሱ ባለቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ግን ምንም ሕግ ሰጪ ቢሆን ምንም ራሱ ሕግ ቢሆንም ከሕግ በላይ ሆኖ አልተመላለሰም። ሕጉን ፈጸመ። ሕጉን ፈጽሞ ሕግ ፈጽሙ ለማለት ለአብነትም ጭምር ነው። ሕግ ለመፈጸም ብቻ አይደለም፣ ከእኔ ተማሩ ስላለ በማቴዎስ ወንጌል ምዕራፍ 11 ቁጥር 29 ላይ ማለት ነው። ከሱ ከምንማራቸው ትምህርቶች መካከል አንዱ በ40 ቀን ሕጉን መፈጸሙን በእናቱ እቅፍ ወደ ቤተ መቅደስ መወሰዱን ነው። ወደ ኢየሩሳሌም ወሰዱት ይላል። ከዚያም በዚያ በኢየሩሳሌም አንድ ጻድቅና ንጹህ ሰው የዋህ ትጉ ታታሪ ደግ ሰው አረጋዊ ካህኑ ስምዖን የሚባል ሰው ነበረ ይላል። የእስራኤልንም መጽናናት ይጠባበቅ ነበር ይላል ታሪኩ። እነሆም መንፈስ ቅዱስ ያደረበት ነበር ይላል። መንፈስ ረድኤት በጸጋ ያደረበት ሰው ነበር። እግዚአብሔርን የሚፈራ ሰው ነበር። ሰውን የሚያፍር ሰው ነበር። ሃይማኖቱን ያጸና ሰው ነበር። ምግባሩን ያቀና ሰው ነበር። እነሆም በጌታ የተቀባውን ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ ይላል። ምንድነው ይሄ? ጥቂት ነገር እናንሳ። በጌታ የተቀባውን አለ መሲሑን ክርስቶስን በዓይነ ሥጋው ሳያይ ሞትን እንዳያይ በመንፈስ ቅዱስ ተረድቶ ነበረ። መንፈስ ቅዱስ ነግሮት ነበረ። እንዲህ ነው ታሪኩ። በዘመን በጥሊሞስ የሚባል አንድ የአሕዛብ ንጉሥ ነበረ ይላል። ይህ በጥሊሞስ እንዲህ አለ፣ በምድር ላይ ያላደረግኩት ነገር የቀረኝ ነገር ምንድን ነው ብሎ አገልጋዮቹን ጠየቃቸው። እነሱም እንዲህ አሉት፣ ብዙ ጥበባትና ምስጢራትን የያዙ 46ቱ የብሉይ ኪዳን መጻሕፍት በዕብራይስጥ ተጽፈው ነው ያሉት፣ በጥንቱ አረማይክ። ስለዚህ እነሱ አልተተረጎሙም አሉት። እንግዲያው አለ ጸሐፍቱንም አምጡልኝ መጻሕፍቱንም አምጡልኝ ብሎ አስጠራ። እነሆ 72 ሊቃውንት መጡ ይላል ታሪኩ። እንደሚናገር ሁለቱ መንገድ ላይ አርፈዋል ይላል። ከዚያ ሁለት አድርጎ 35 ቦታ አደረጋቸው። አንዳንድ ብላቴኖች አገልጋዮች ሰጣቸው ይላል። ከዚያ መጻሕፍቱን አደላቸው። መጻሕፍቱ ሲታደሉ ለአረጋዊው ለካህኑ ለስምዖን ትንቢተ ኢሳይያስ ደረሱ። ትንቢተ ኢሳይያስን ከዕብራይስጥ ወደ ጽር ወይም ወደ ግሪክ በሚተረጎምበት ጊዜ ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ደረሰ። ናሁ ድንግል ትጸንስ ወትወልድ ወልደ የሚለውን ማለት ነው። ኖ ድንግል ትጸንሳለች ልጅም ትወልዳለች የሚለውን ማለት ነው። ከዚያ ምን አለ አረጋዊ ካህኑ ስምዖን፣ እንኳን የአሕዛብ ንጉሥ ቀርቶ የእስራኤልስ ንጉሥ ይህንን እንዴት አድርጎ ያምነኛል ይቀበለኛል ብሎ ድንግል የሚለውን ወለት ትጸንስ ብሎ ጻፈው። ሴት ልጅ ትጸንሳለች ብሎ ጻፈው። ይህን ብሎ ደክሞት ቢያሸልም የእግዚአብሔር መልአክ
ወለት ጸንስ የሚለውን ወለት የሚለውን ፍቆ ድንግል ብሎ ለወጠው። ከዚያ እንደገና ተነስቶ መጽሐፍ ሲጀምር ሲያይ ወለት የሚለው ተለውጦ ድንግል ሆኗል። ማን ነው የለወጠው ብሎ ግራ ገብቶት እንደገና ሳቀና አሁንም ወለት ጸንስ ብሎ ጻፈ። ከዚያ ሁለተኛም ሲተኛ ደክሞት እንደገና አሁንም መልአኩ ፋቀው። ከዚያ ተኛ። ሶስተኛ ጊዜ እነሆ ተነስቶ ያንን ወለት የሚለውን እነሆ እንደገና ሊጽፍ ድንግል የሚለውን ሊፍቅ ሲል የእግዚአብሔር መልአክ ተናገረው። ምን አለው? እነሆ ይትሞት ዘንበለ ትርአይ መሲሖ ለእግዚአብሔር አለው። የእግዚአብሔርን መሲሕ ክርስቶስ ሳታይ አትሞትም ብሎ ተናገረ። ለዚህ ነው እግዚአብሔር ሊያደርግ አይናገርም፣ ከተናገረ ያደርጋል። ቃሉ በምድር ላይ አይወድቅም። ሐሰትን ይናገር ዘንድ እግዚአብሔር ሰው አይደለም ይላል ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ላይ እግዚአብሔር አይዋሽም፣ ሐሰት ለባህሪው አይስማማም። ስለዚህ እግዚአብሔር የተናገረውን ቃል ሊፈጽምለት አረጋዊ ቅዱስ ስምዖንን በስተርጅና አቆየው። ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ አምላካችን ኢየሱስ ክርስቶስን በወለደችው በ40 ቀኑ ወደ ቤተ መቅደስ ይዛው ስትመጣ አረጋዊው ስምዖንን መንፈስ ቅዱስ ከቤቱ አነሳስቶ አጽንቶ ወደ ቤተ መቅደስ አመጣው ይላል። ይሄንን እንዲመለከት ድንግል በድንግልና ትጸንሳለች፣ ድንግል በድንግልና ትወልዳለች የሚለውን ቃል ማመን መቀበል ከብዶት ስለነበረ ስለዚህ ውጣ አለው። ሂድ ውጣ ወደ ቤተ መቅደስ። ድንግል በድንግልና ጸንሳለች፣ ድንግል በድንግልና መሲሑን ክርስቶስን ወልዳለች፣ ሂድና እየው አለው። ወጣ። ሲመጣ አረጋዊ ቅዱስ ዮሴፍ የጌታችን አሳዳጊ አባቱ ደግሞ እናቱ ወላጁ ቅድስተ ቅዱሳን ድንግል ማርያም ሕፃኑ ኢየሱስ ክርስቶስን ባስገቡት ጊዜ ይላል ወደ ቤተ መቅደስ ሲያስገቡት ማለት ነው። አስተውሉ ወገኖች። ተወክፎ ውእቱኒ ወአንበሮ ውስተ ሕፅኑ ይላል። ከነርሱ ተቀብሎ አቀፈው ይላል። ወባረኮ ለእግዚአብሔር ይላል። እግዚአብሔርንም ባረከ አመሰገነ ሲል ነው። ምን እያለ ባረከ አመሰገነ? እዚህ ጊዜ ያደረስከኝ፣ ከደዌ የፈወስከኝ፣ ከእርጅናዬ ያደስከኝ ጌታዬ አምላኬ እግዚአብሔር ሆይ ክብር ምስጋና ይግባ ብሎ አመሰገነው። ክብር ምስጋና ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ። ተቀብሎ አቀፈው። በታቀፈው ጊዜ አረጋዊው ካህኑ ስምዖን ከስተርጅናው ታደሰ፣ ጎለመሰ፣ በረታ፣ ኃይል አገኘ። ክርስቶስን ታቅፏልና ያን ጊዜ ነው እንዲህ ያለው ይእዜ ትስዕሮ ለገብርከ በሰላም በከመ ዚዋዘዝከ። አስተውሉ ወገኖች። አሁን አለ እንደ ቃልህ አንተ እንዳዘዝክ ባሪያህን በሰላም ታሰናብተዋል። ባሪያህን በሰላም ታሰናብተዋል። ምን ብሎ ነበረ? በጌታ የተቀባውን ሳታይ ሞትን አታይም አትሞትም ብሎት ነበረና አሁን እንግዲህ ድንግል በድንግልና እንደጸነሰች አየው። ድንግል በድንግልና መሲሑን እንደወለደች አየው። ለመጻፍ የከበደኝን ቃል አንተ ለውጠ ጻፍከው። ይሄ ተፈጸመ። ስለዚህ እንደ ቃልህ ባሪያን በሰላም ታሰናብተዋል።
ለምን ዓይኖቼ በሰዎች ሁሉ ፊት ያዘጋጀኸውን ማዳንህን አይተዋልና መድኃኒት ክርስቶስን አይተዋልና ለሰው ልጆች ሁሉ ያዘጋጀኸውን መድኃኔ ዓለም ኢየሱስ ክርስቶስን ዓይኖቼ አይተዋል ነው። ሌላው 3 ዓመት ከ3 ወር በዚህ ምድር እየተመላለሰ የሚያሳየውን ድንቅ ተአምራት የማዳን ሥራ ሰዎች ሁሉ ከማየታቸው አስቀድሞ እኔ አይቻለሁና አሁን ባሪያህን በሰላም ታሰናብተዋለህ አለ። ለምን? የሸመገለ ሰው ጣር ጋር አለበት። ዓይኖቹ ይፈዛሉ፣ ወገቡ ይያዛል፣ ጉልበቱ ይደነዝዛል፣ አቅም ያጣል፣ አግቡኝ አውጡኝ ይላል። ከዚህ በኋላ ምን ያደርግልኛል? ውሰደኝ አለ። አሁንስ ባሪያህን በሰላም ታሰናብተዋለህ ርዕሳችን። እሱ ብቻ ግን አይደለም፣ አንተን ባዩበት ዓይኖቼ ሌላ ነገር ማየት አልፈልግም አለ። በቃ መድኃኒትህን ማዳንህን ዓይኖቼ አይተዋል። በቃ አሳርፈኝ፣ በቃ ውሰደኝ ብሎ እረፍት ተመኘ። ሞትን ለመነ። ከዚያ መናገር ቀጠለ። ይህ ብሎ ስለ ክርስቶስ ተናገረ። ለአሕዛብ ብርሃንን የሚገልጥ ነው አለው። ለሕዝብ ለእስራኤል ደግሞ ክብር ነው አለ። በእውነት በኃጢአት ጨለማ ለነበር ነው እሱ የጽድቅ ብርሃን ስለሆነ፣ በሞት ጨለማ ለተያዝ ነው የሕይወት ብርሃን ስለሆነ፣ በመቃብር ጨለማ ለተዋጥ ነው የትንሣኤ ብርሃን ስለሆነ። አስተውሉ ወገኖች፣ በሲኦል ጨለማ በሞት ጥላ አገር ተይዘን ለነበር ነው እሱ የነጻነት ብርሃን ስለሆነ፣ በጨለማው ገዢ በኃጢአት አባት በሐሰት አባት በጠላት በዲያብሎስና በሰራዊቱ እጅ አገዛዝ ለነበር ነው እውነተኛው ብርሃን ከብርሃን የተገኘ ብርሃን ከአማናዊቷ ምስራቅ ከቅድስተ ቅዱሳን ከድንግል ማርያም ተወልዶ የተገለጠ ፀሐየ ጽድቅ የእውነት ብርሃን ስለሆነ ጠፈር ደፈር የማይከለክል ጨለማ የማይቀርበው ያላሸነፈው የማያሸንፈው ጌታችን ለኢየሱስ ክርስቶስ ይሁን። በጨለማ የደዝ ብርሃን አየ፣ በሞት ጥላ ሀገር ለኖሩ ብርሃን ወጣላቸው ብሎ ነቢየ እግዚአብሔር ቅዱስ ኢሳይያስ በትንቢተ ኢሳይያስ ምዕራፍ 9 ቁጥር 2 ላይ አስቀድሞ እንደመዘገበ አረጋዊው ካህኑ ስምዖንም ይህንን መሰከረ። ከዚያም አረጋዊው ካህኑ ስምዖን አረጋዊ ቅዱስ ዮሴፍን ባረከው፣ ቅድስተ ቅዱሳን ድንግል ማርያምን ባረከ። እነሆም ትንቢትም ተናገረ ስለ ሕፃኑ እንዲህ አለ፣ ለብዙዎች ለእስራኤል ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ይሆን ዘንድ ተሹሟል አለ። ያመኑበት የባህሪ አምላክነቱ፣ የባህሪ ጌትነቱ፣ የባህሪ ፈጣሪነቱ፣ የባህሪ መድኃኒትነቱ ያመኑበት ይድናሉ፣ ይጠቀማሉ፣ የዘላለም ሕይወት በእርሱ ያገኛሉና። ደግሞ የባህሪ አምላክነቱን የሚጠራጠሩ የዮሴፍ ልጅ ነው የሚሉ፣ ፍጡር ነው የሚሉ፣ ባጋንንት አለቃ በቤልዜቡል ተአምራት ያደርጋል የሚሉ፣ ያበደ ነው የሚሉ እነሱ ደግሞ ይጎዱበታል፣ ይሰናከሉበታል፣ ይጠፉበታልና ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ይሆን ዘንድ ተሹሟል። ባንቺም
በነፍስሽ ላይ ሰይፍ ያልፋል ብሎ ትንቢት ተናገረ። በነፍስሽ ላይ ሰይፍ ያልፋል። ሰይፍ ይቆራርጣል፣ ይከፍላል። ልብሽን የሚከፍል ሐዘን መከራ ይገጥምሻል፣ ይደርስብሻል ማለት ነው። ታሪኩ ይሄ ነው። ከዚህ ታሪክ ምን እንማራለን? ጊዜ ለመሻማት ታሪኩ እዚህ ጋር ይብቃል። ይእዜ ተስዕሮ ለገብርከ በሰላም፣ አሁንስ ባሪያህን በሰላም ታሰናብተዋለህ። የሉቃስ ወንጌል ምዕራፍ 2 ቁጥር 29 ርዕሳችን ነው። በመጀመሪያ ከዚህ ታሪክ የምንማረው ነገር ምንድነው ብንል ሕግን መፈጸም፣ ሕግን መጠበቅ፣ ሕግን ማክበር። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ታሪክ ውስጥ 2 ሕጎችን ፈጽሟል። አንደኛው ወንድ ልጅ በተወለደ በ40 ቀኑ ቤተ መቅደስ ይወሰድ፣ መስዋዕት ይቅረብለት፣ እግዚአብሔር ፊት ይቅረብ፣ በካህን እጅ ይባረክ የሚለው። ሁለተኛ የበኩር ልጅ ወንድ ልጅ ለእግዚአብሔር ይለይ ይቀደስ የሚለውን 2ቱን ሕግ ፈጽሟል። ስለዚህ ከዚህ ታሪክ የምንማረው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሕግ ፈጽሙ ስላለን ከቃል ይልቅ ተግባር ስለሚሰብክ ከሱ ተምረን ይህንን መፈጸም ወላጆቻችን የታደሉ ናቸው። ቅዱሳት መጻሕፍትን የሚፈጽሙ ናቸው። እናቱ ቅድስተ ቅዱሳን ድንግል ማርያም ሕግ ፈጸመች። ልጇን በ40 ቀኑ ይዛ ወደ ቤተ መቅደስ መጣች። አሳዳጊ አባቱ አረጋዊ ቅዱስ ዮሴፍ ሕፃኑ ኢየሱስ ክርስቶስን በ40 ቀኑ ወደ ቤተ መቅደስ ይዞ መጣ። ወላጆቻችን ዛሬ ይህንን ያደረጉት ወንዶቹን በ40 ቀን ሴቶቹን በ80 ቀን ወደ ቤተ መቅደስ ይዘውን መጡ። በእግዚአብሔር ፊት አቀረቡን። አስተውሉ ወገኖቼ፣ በካህናት እጅ አስባረኩን። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አስባረኩ። አስተውላችሁ ከሆነ እንደ ሕጉ ልማድ ወላጆቹ ሕፃኑ ኢየሱስ ክርስቶስ ወደ ቤተ መቅደስ ባስገቡት ጊዜ አረጋዊው ካህኑ ስምዖን ሕፃኑ ኢየሱስ ክርስቶስን ተቀብሎ አቀፈው ነው የሚለው። ምን አጠፉ ወላጆቻችን? ይዘውን መጡ። እነሆ ለካህናት ሰጡ። ካህናት ታቀፉን። ስሜ እግዚአብሔር እየጠሩ ባረኩን። እግዚአብሔር ነው ያዘዘው። በዚህ በኦሪት ዘኍልቍ ምዕራፍ 6 ቁጥር 22 ጀምሮ የተመዘገበውን እንመልከት። አምላካችን እግዚአብሔር በሊቀ ነቢያት በሙሴ በኩል እንዲህ ብሎ ተናገረ። ለአሮን ልጆች እንዲህ ብለህ ንገራቸው አለ። የእስራኤልን ልጆች ስትባርኳቸው፣ እስቲ በሉ የእስራኤልን ልጆች በሉ ስትባርኳቸው። ምን ስትሏቸው? ስትባርኳቸው። አምላካችን እግዚአብሔር በሕገ ኦሪት ለመጀመሪያው ካህን ለአሮንና ለሌዋውያን ያዘዘው ትእዛዝ ነው። የእስራኤል ልጆች ስትባርኳቸው እንዲህ በሏቸው፣ እግዚአብሔር ይባርክህ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ ይራራልህ፣ እግዚአብሔር ፊቱን ወደ አንተ ያንሳ ሰላምንም ይስጥህ እያላችሁ ባርኳቸው አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ስንት ጊዜ? 3 ጊዜ። ቃሉ 3 መሆኑ ምስጢረ ሥላሴን ያጠይቃል። ሁላችን እንደምናውቀው እግዚአብሔር በስም በአካል በግብር 3 ስለሆነ ልዩ ሶስትነት፣ ቃሉ አለመለወጡ አንድ መሆኑ እግዚአብሔር ነው የሚለው አንድ መሆኑ እነሆ አንድነቱን ያጠይቃል። በመለኮት በህልውና በባህሪ በስልጣን በመንግስት በአገዛዝ ይህን ሁሉ በመሳሰለው አንድ አምላክ ዘላለም ቅዱስ ሥላሴ እግዚአብሔር ይህንን ያጠይቃል። እነሆ ስሜንም በእስራኤል ልጆች ላይ ታደርጋላችሁ አለ።
እስቲ በሉ እኔም በሉ እባርካቸዋለሁ። እኔ ምን እላቸዋለሁ? እባርካቸዋለሁ። በካህናቱ ላይ አድሮ የሚባርከን ማን ነው? እግዚአብሔር ነው። የተናገረው እሱ ነው። እኔም እባርካቸዋለሁ። ካህናቱ የሚባርኩን በራሳቸው ስም አይደለም። የሚባርኩን በማስም ነው። ኧረ በደንብ ተናገሩ። በእግዚአብሔር ስም ነው የሚባርኩት። ስሜን በእነርሱ ላይ ታደርጋላችሁ። ካህናቱ የእግዚአብሔርን ስም እየጠሩ በእኛ ላይ ያደርጋሉ። እግዚአብሔር ይባርክ ይጠብቅህ። እግዚአብሔር ፊቱን ያብራል ይራራል። እግዚአብሔር ፊቱን ወደ አንተ ያንሳ ሰላምን ይስጥ እያሉ ስሙን የእግዚአብሔርን ስም በእኛ ላይ ያደርጋሉ። እኔም እባርካቸዋለሁ አለ። ይሄ ስልጣን በብሉይ ኪዳን ለሌዋውያን ካህናት የተሰጠ ነው። በሐዲስ ኪዳን በቅዱሳን ሐዋርያት በኩል እስከ ዕለተ ምጽአት ድረስ ለሚነሱ ለእውነተኞቹ የቤተ ክርስቲያን ካህናት ለሃይማኖት አባቶች የተሰጠ ስልጣን ነው። ዛሬ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ከእግዚአብሔር ስልጣን በተሰጣቸው በሐዲስ ኪዳን ካህናት እየተባረክን ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ይህንን ነው የምንማረው። በ40 ቀን ወደ ቤተ መቅደስ መግባት ከማተማርን ከክርስቶስ በእናቱ እቅፍ ቤተ መቅደስ ገባ። ወላጆቻችን ታቅፈው ቤተ መቅደስ አመጡን። ያስገቡን እኮ ወደ እግዚአብሔር ቤት ነው። ያቀረቡን ወደ እግዚአብሔር ነው። ያስገቡን ወደ ካህናት እቅፍ እኮ ነው። ልጅነትን እኮ ነው ወንዶቹ በ40 ቀን ሴቶቹ በ80 ቀን ከእግዚአብሔር መንፈስ ቅዱስ የተቀበል ነው። ይህንን እኮ ነው ያገኘ ነው። ጸጋ እግዚአብሔርን የለበስ ነው። አንዳንድ ያልታደሉ ሰዎች ለምን ሕፃናት ወደ እግዚአብሔር ቤት ይመጣሉ? ለምን ይባረካሉ? ለምን ይጠመቃሉ? ለምን ልጅነትን ያገኛሉ? ለምን ጸጋ እግዚአብሔርን ይለብሳሉ? የሚሉ ሰዎች አሉ። እንዴ እኛ ወደ ቤተ መቅደስ በ40 ቀን መግባትን ያስተማረን ራሱ ባለቤቱ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ክብር ይግባው። ከሱ ተምረን ገብተናል። ከሱ ተምረን በካህናት ተባርከናል። በቤተ መቅደስ አንድ ነገር እናንሳ። በዚህ በማርቆስ ወንጌል ምዕራፍ 10 ቁጥር 13 ጀምሮ የተመዘገበ ታሪክ አለ። አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ አንድ ጊዜ እነሆ ወላጆች ልጆቻቸውን ይዘው መጡ ይላል ወደ ጉባኤ። እነሆም ደቀ መዛሙርቱ አከላከሉ። እነዚህ ሕፃናት ምን ያውቃሉ? ለምን ጉባኤ ታውካላችሁ? ብለው ልጆቻቸውን ይዘው የመጡትን ወላጆች ገሰጿቸው ይላል። አምላካችን ኢየሱስ ክርስቶስ እንደዚህ አለ፣ ሕፃናት ወደ እኔ ይመጡ ዘንድ ተዉ፣ አትከልክሏቸው አለ። የእግዚአብሔር መንግሥት እንደዚህ ላሉት ናትና አለ። ሕፃናቱንም ይላል ተቀብሎ አቀፋቸው፣ ባረካቸው ይላል። ክብር ይግባው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ። ተቆጣቸው ይላል። እንደው ደቀ መዛሙርቱን ተቆጣ። እሱ ደስ የሚለው ሕፃናት ወደ እርሱ ሲመጡ ነው። ወደ ቤተ መቅደስ ሲገቡ ነው። በካህናት እጅ ሲባረኩ ነው። ጸጋ እግዚአብሔርን ሲቀበሉ ነው ደስ የሚለው እንጂ ቤተ መቅደስ አይምጡ ተብለው ሲከለከሉ ይቆጣል። ከየት ተማሩ? ተጠራጣሪዎቹ፣ ሐሰተኞቹ፣ ከሃዲዎቹ ከየት አገኙት? ሃይማኖታችንን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን የአምላክን ቅዱስ ሥጋና ክቡር ደም ተቀበለን ትሩፋት ሰርተን እንዳረጋዊው እንደ ካህኑ እንደ ስምዖን ተዘጋጅተን በክብር እንድናርፍ አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳን። ይእዜ ትስዕሮ ለገብርከ በሰላም። አሁንስ ባሪያህን በሰላም ታሰናብተዋለህ። የሉቃስ ወንጌል ምዕራፍ 2 ቁጥር 29። አምላካችን እግዚአብሔር የሁላችንንም መጨረሻችንን በቸርነቱ ያሳምርልን። ይቆየን። አይዟችሁ።